በህይወትሽ ውስጥ ማንም ሳይረዳሽ በርሽን ዘግተሽ መብራት አጥፍተሽ ድምጽሽ እንዳይሰማ ራስሽን ጭቁን አርገሽ አቅፈሽ አልቅሰሽ ታውቂያለሽ? አልቅሰሽ ከጨረስሽስ በኋላ ከዚህ በኋላ ምንድነው የሚሻለኝ መውጫው የት ነው ብለሽ ታውቂያለሽ? ብለሽ ራስሽን ጠይቀሽ ታውቂያለሽ? ዛሬ ይህ ቪዲዮ የምታይ በአጋጣሚ አይደለም። ይህ መልእክት አንቺ ጋር ከደረሰ በትክክለኛው ሰዓት ነው። አውቃለሁ ልብሽ በጥልቅ ቆስሏል። የያዝሽው ህመም፣ አሁን ያለሽበት እውነታ አልገናኝ ብሎሻል። ብቸኝነት፣ የናፍቆት ስሜት ደግሞ ይበልጥ ውስጥሽን ያደማሻል። እባክሽ ይህ ቪዲዮ እስከ መጨረሻው ተከታታዩ። ዛሬ የምነግርሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዲሁም ደግሞ ሌላ እምነት ተከታዩ ቤተሰቦቼ ሰላም ብያለሁ። እንዴት ናችሁልኝ? ደህና ናችሁ? ዛሬ ገና ለመጣችሁ ደግሞ ዌልካም ብያለሁ። ስላየኋችሁ በጣም ደስ ብሎኛል። ዛሬ ወደ ያስኩላችሁ ርዕስ ስገባ ለቅሶ የደካማ ምልክት አይደለም። ውስጣችን ያለው ከባድ ሸክም አውጥተን አዲስ ጥንካሬ ለመሰብሰብ የምናደርገው የነፍሳችን ትግል ነው። አንድ ታሪክ ልንገራችሁ። ከዓመታት በፊት ከሀገሯ ርቃ ቤተሰቧን ልጇን ትታ የተሻለ ህይወት ለመፈለግ ወደ ስደት የመጣች አንዲት ሴት ነበረች። የምትሰራበት ቤት ስራ ከባድ ነበር። ከሰዎች የምታገኘው አያያዝ ልቧን ይሰብረው ነበር። አንድ ቀን ማታ ስራዋን ጨርሳ ወደ ክፍሏ ስትገባ በጣም ደከማት። ስልኳን አውጥታ የልጇን ፎቶ አየችው። ያኔ እንባዋን መቆጣጠር አቃታት። አልቻለችም። እኔ እዚህ ምን አደርጋለሁ? ለምን ህይወቴ እንዲከበደኝ? እያለች ሌሊቱ ሙሉ ድምጿ ሳታሰማ አለቀሰች። ነገር ግን በዚያች የጨለማ ሌሊት እንባዋ እየጠረገች አንድ ውሳኔ ወሰነች። ይህ ለቅሶ ዛሬ ያበቃል። ይህ እንባዬ የደካማነቴ መገለጫ መሆን አብቅቷል። የነገ ስኬቴ ነዳጅ ይሆናል አለች ለራሷ። ይቺ ሴት በየቀኑ በስራ መሃል የምታገኛት 5 እና 10 ደቂቃ ተጠቅማ አዲስ ክህሎቶችን መማር ጀመረች። ስልኳን ጌም መጫወት ወይም ዝም ብሎ ስክሮል ማድረግ፣ የማይጠቅም ነገር ማየትን አቆመች። ወሰነች፣ ክህሎቴን ተምሬ የራሴን የሆነ ነገር ማድረግ አለብኝ ብላ ወሰነች። የመጀመሪያ እርምጃዋ የሆነው ኮንቴንት ክሬሽኗን መማር ነበረ። ወደ እሷ አቀናች። ኦንላይን ትምህርቷን አጠናቀቀች። የራሷ ዩቲዩብ ቻናል ከፈተች። ዛሬ ይቺ ሴት በራሷ የምትተማመን ለልጇና ለቤተሰቦቿ ኩራት የሆነች ጠንካራ ሴት ሆናለች። ይህ ታሪክ የማን ይመስልሻል? ስለዚህ ይህ የሁላችንም ታሪክ ነው። ሌላኛው ደግሞ የስኬታማ ሰዎች አስተሳሰብ። በዓለም ላይ ስኬታማ የሆኑ ሰዎች ሁሉ ካለቀሱበት የጨለማ ክፍል ውስጥ ወጥተዋል፣ አልፈዋል። ልዩነታችን ግን እነዚያ እዛው አልቀሩም። ለምሳሌ ኦፓራ ብንመለከት በልጅነቷ እጅግ በጣም አሰቃቂና ልብ ሰባሪ ህይወትን አሳልፋለች። ነገር ግን ያለፈ ህመም ነገዋን እንዲወስነው አልፈቀደችም። እሷ የምትለው አንድ ታላቅ አባባል አለ፣ ቁስልሽን ወደ ጥበብ ቀይሪው። ሌላው ደግሞ ቶማስ ኤዲሰን የኤሌክትሪክ አምፖል ከመስራቱ በፊት ከ9000 ጊዜ በላይ ወድቋል። ነገር ግን ውድቀቱን እንደ ትምህርት ነው የቆጠረው። ስኬታማ ሰዎች ህመምንና ለቅሶን የሚያዩት እንደ መጨረሻ ሳይሆን አዲስ ጥንካሬ እንደሚገነቡበት ነው። ደግሞ ለጥንካሬያቸው ምንጭ ማድረግ እንደሚችሉ ነው የሚያምኑት። ሌላኛው ነገር ልነግርሽ የምፈልገው ማልቀስሽን እንደ ስህተት እንዳትቆጥሪው። 3 ጥቅሞች አሉት። እነሱን ልንገርሽ። ስሜትን ማጽዳት። ስሜትሽን ታጸጅበታለሽ። እንባ በውስጣችን የታመቀውን ከባድ ጉልበት ወደ ውጭ የምናወጣበት የተፈጥሮ መንገድ ነው። ስታለቅሽ ደካማ እየሆንሽ ሳይሆን ሸክምሽን እያራገፍሽ ነው። ሁለተኛው ራስን ማወቅ። ማልቀስሽ አሁን በውስጥሽ ትልቅ ህልም እንዳለ ያሳያል። አሁን ካለሽበት ቦታ የተሻለ ህይወት እንደምትመኝ ማረጋገጫ ነው። ስለዚህ ማልቀስሽን አትጥሊው። አዲስ መረጃ አልቅሰሽ ስትጨርሺ የሚመጣ ዝምታ አእምሮሽ በአዲስ መልክ እንዲታደራጅ ትልቅ እድል ይሰጥሻል። እነዚህ 3 ነገሮችን በማልቀስሽ ታገኛለሽ። ስሜትሽን ማጽዳት፣ ራስሽን ማወቅ፣ አዲስ መረጃን እንድታገኝ ይረዳሻል። ስለዚህ ማልቀስሽ ምንም ስህተት አይደለም።
እሺ አሁን ካለቀሽ ተነስተሽ ምን ማድረግ አለብሽ? እነዚህን 4 ቲፖች ሰጥሻለሁ። መጀመሪያ ላይ እንባሽን አብሺ። ማልቀስሽ ስህተት አይደለም ብይሻለሁ። ስለዚህ አሁን ቀጥ ብለሽ እንባሽን አብሺ፣ ፊትሽን ታጠቢ፣ መስታወት ላይ ቁመሽ እኔ ከዚህ በላይ ጠንካራ ነኝ በይ። ለራስሽ እንደዚህ ብለሽ ንገሪው። ሁለተኛ ስቴፕ እቅድሽን አውጪ። በህይወትሽ ምን መቀየር ትፈልጊያለሽ? ቋንቋ መማር፣ አዲስ ክህሎት መማር፣ ዋቴቨር የራስሽ ስራ መጀመር፣ በትንሽ መጻፍ ጀመሪ። የምትፈልጊውን ነገር ራስሽን ጠይቀሽ መጀመሪያ ላይ እንደነገርኳችሁ ራሳችሁን እንዲጠይቁ ያደርጋችኋል ብያለሁ። ስለዚህ አሁን እዚህ ጋር እቅድሽን አውጪ። ጊዜሽን በአግባቡ ተጠቀሚ። ሶስተኛው ነገር ጊዜሽን በአግባቡ ተጠቀሚ። በቀን የምታገኘውን ትርፍ ሰዓት ትርጉም ላለው ነገር ማየት፣ ትርጉም ያለው ቪዲዮ። ለምሳሌ እኔ ይሄ ነገር ያስተምረኛል ብለሽ የምትዩን ነገር ለዛ ነገር ላይ በዛ የሚሰሩ ቪዲዮዎችን ማየት። ክህሎት ለምሳሌ አሁን የሆነ ቋንቋ መማር ፈለግሽ خلاص ቋንቋ የሚያስተምርሽን ቪዲዮዎች ማየት ስክሮል እያረግሽ፣ ወይም ደግሞ አሉባልታ ሲያወሩ የሚውሉ ጓደኞች ጋር እየዋልሽ አሉባልታ ማውራት የለብሽም። እነዚህን ጊዜሽን በአግባቡ እንድትጠቀሚ በደንብ ተጠቅመሽ ራስሽን እንትን እንድትይ። አራተኛ ነገር ደግሞ ያልኩሽ ምንድነው? ራስሽን አትተይ። ነገ ነገሮች ሁሉ መልካም ይሆናሉ። ዛሬ ከበደሽ ነገር ታሪክ ሆኖ ይቀራል። ስንት ከብዶን ያሳለፍነው ነገር፣ ስንት ደክሞን፣ ስንት ተሰቃይተን ያለፍንበት ነገር ሁሉ አልፏል አላለፈም። ከዚህ በፊት ከባድ ነገሮች አሳልፈናል። ከዚህ በፊት የማይታለፉ የሚመስሉ ተራሮች፣ በቃ ማንገፋቸው የሚመስሉን ብዙ ነገሮች አሳልፈናል አይደለም? ሁላችንም እያንዳንዳችን በየአቅማችን ሁሉን ብዙ ነገሮች አሳልፈናል። ስለዚህ ያን ነገር እንደ ታሪክ እንታስታውሹ ነገር የለም በህይወትሽ አለ። ስለዚህ አሁን ያለሽበትም ሁኔታ ነገ ከነገ ወዳ ይረሳል፣ ታሪክ ሆኖ ያልፋል። ስለዚህ ራስሽን አትጉጂ። ምክንያቱም ሊያልፍ ነገር አንቺ ምንድነው ነገ እኮ ታሪክ ታወሪዋለሽ አይደል? ስለዚህ እንግዲህ ውድ እህቴ አንቺም ደካማ አይደለሽም፣ እሷም ደካማ አይደለችም፣ እኔም ደካማ አይደለሁም። ሁላችንም ጠንካሮች ነን። ስለዚህ ይህ ቪዲዮ ደግሞ ልብሽን ከነካው ጥሩ ነገር አስተምሮኛል ብለሽ ካሰብሽ ላይክ አድርጊ። ከስር ደግሞ ኮሜንት ላይ ጻፊልኝ ምን ያክል ምን እንዳገኘሽበት፣ ምን ነገር እንዴት ተረዳሽ፣ ከስር ኮሜንት ላይ ድሮፕ አድርጊልኝ። እኔም ደግሞ አነበዋለሁኝ። ሀሳብ አስተያየታችሁ ምንጊዜም አይለየኝ። በጣም ነው የምወዳችሁ። አዲስም ለሆናችሁ ደግሞ ለቤቴ አዲስ ከሆናችሁ አሪፍ ሀሳብ ጥሩ ነገሮችን እናስተላልፋለን። ስለዚህ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምወዳችሁ። ቀናችሁ የተባረከ ይሁን።